ይሉኛል ጌታም አለው እንዴ ከጌታም ጌትዬ የምወደው ክንዴ እርግፍ አድርጎ ያቆመኝ በጉዴ ወይ ሲገባ ይተኛል ሲዝብሽ ትርግብ ማጌጫና ጥሎሽ እኔም አይክፋኝ አንቺ ላማርብሽ ወዴት ነው ቃልዬ ወረብ እሺ ቦይ ቃላቢያው ዛሬም በአዲስ ቪዲዮ መተናል። እሱም ቪዲዮአችን ልጅ ማይክ ምስጋናን በክሊፕ ሰርቶታል ማለት ነው እና ከአልበሙ መሃል በጣም የሚገርም የነበረ ግን እኔ በእኔ በኩል ብዙ ሰው የሰማው መስሎ የማይሰማኝ አይነት ዘፈን ማለት ብዙ ሰው የሰማው አልመሰለኝም። ምስጋና በጣም የሚገርም ዘፈን ነውና ከዛ መሃል እንግዲህ ምስጋና ተሰርቶ በክሊፕ ወጥቷል። እኛም ደግሞ ሪአክት ልናደርግበት መተናል። ከአምናው ተመረ ወደ ምስጋና ያሳይ ወደ ምስጋና እንሄዳለን ማለት ምስጋናን አብረን ነው let's get to the video okay ጥራታችሁ ማለት የፕሮዳክሽን ጥራት እኔ ቪዲዮ ክሊፓችሁ እንዴት ነው የሚያምረው ምን አይነት አዳዲስ ነገር ነው የምታመጡት ማለት ያልተለመዱ ነገሮች በጣም አዳዲስ ነገር የሚገራርም ነገር ነው የሚያመጡት አሁንና በቃ ኤቭሪ ታይም እኔ አዳዲስ ነገር እንደዚህ አይነት ፕሮዳክሽን ይበላ ያስብላል የሆነ ይበላ ያስብላል ነው የምላችሁ። ማን በቃ ልጅ ማይክ ትችላለህ ስንል በምክንያት ነው። እኔ አይስትም ከክሊፕ አይስት ከስራ አይስት እኔ ማን ኧረ በስመ አብ በቃ ማለት ጽድት ያለ ክሊፕ አዲስ አይነት ነገር በጣም ቅልል ያለች ግን ደግሞ ቅልል ያለ ሆኖ በጣም የሚገርም ነው። ቪዲዮ ፕሮዳክሽን ላይ ያላችሁ ሰዎች በደንብ ይሄ ነገር ይገባችኋልና ምን ያህል እንደሚያለፋ አንድ ቪዲዮ ለመስራት ምን ያህል እንደሚያለፋ ነውና በእያንዳንዱ ስራዎቹ እኛን ደስተኛ ለማድረግ ማን ኧረ በስመ አብ አሰፋን እኔ በደንብ ስለማቅ ነው። እና ግን ደግሞ ይሄ ክሊፕ
ይሄ ክሊፕ ደስ የሚል እንትን ውስጥ ነው የሚቀመጥ ነው። ያ ቀለል ብላ በቀላሉ የምትቀመጥ ክሊፕ ናት። የሚገርም ግን ተቸላለ የወጣለት ነገር ራሱ አንድ ነገር የለም። አሁን ሂፕሆፕ ላይ አለ ከምንላችሁ ሰዎች አሁን ኖርማሊ ምን አለ መሰለሽ ሂፕሆፕን ከመጀመሪያ ጀምሮ ለሚሰማ ሰው ይሄ ሂፕሆፕን እየሰማ ላደገ ሰው የመጀመሪያው ኤምሲ ሲያምረኝ ማወቅ፣ ፋን ማወቅ፣ ቴዲዮን ማወቅ እና ብሊንግ ማወቅ በጣም ማለት በቃ የማይቀሩ ነገሮች ናቸው። እነሱ ሂፕሆፕን በደንብ ከፍ አድርገውታል። በተለይ ልጅ ማይክ እና ቴዲዮ ግን ደግሞ አሙሩፍ ወደ ልጅ ማይክ አደላለሁ እኔ ማለት ነው። እኔ ወደ ልጅ ማይክ አደላለሁ አሰፋን ማለት ነው። ግን ደግሞ እንደዛ አንዳንዴ አይ አሁን ቴዲዮ እና ልጅ ማይክ ምናምን ይባላል። ግን ስራ ራሱ ይመሰክራል። ስራ ራሱ ስለሚመሰክር ምንም ማድረግ አይቻልም። ስለዚህ 1 2 3 4 ቁጥር ይናገራል እና 4 አልበሞችን ሰርቶ ሰጥቶናል ማለት ያበደ አልበም ነው። ያ ደስ የሚል ነገር ማለት ነው እና እኛ ተመችቶናል። እናንተስ ተጋበዙት ኮሜንት ላይ ማን ሁላችሁ በጣም አሪፍ ነው። ምስጋና በጣም ካልሰማችሁ ተሰሙት ገብታችሁት ምንም ቃላት የለንም። በራሱ የኦፊሻል ፔጁ ላይ ተለቋል። ዩቲዩብ ላይ ገብታችሁ ቼክ አድርጉት። ማን ያበደ ነው። እኛ ተመችቶናል። አልተመቸሽም? ጥያቄ የለውም። የሳይ ስለዚህ የኛንም ፔጅ ሰብስክራይብ ያደርጋችሁ ኤቭሪባዲ ጋይስ ሰብስክራይብ እናደርጋለን። ላይክ አድርገን ምናምን ነገር ተፍተፍ ምናምን እንላለን። ሐሳብ ኮሜንት ላይ Yes. እንቀበላለን። በሚቀጥለው እንገናኛለን። ፒስ